ሰበር ዜና ተሰምቷል። ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ መግቢያ ላይ ዛሬ በተለይ በ48 ሰዓት ውስጥ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ሰበር የተባለ መረጃ ይሰማል እያልኩ እየዘገብኩላችሁ ነበር። አሁን አንድ ቪዲዮ አፕሎድ አድርጌላችሁ ነበረ። ከዛ በኋላ ታዲያ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በትላንትናው ዕለት ቀደም ብዬ እንደነገርኳችሁ አርሴናልና ኒውካስትሎች ሙሉ ለሙሉ ከስምምነት ላይ መድረሳቸውን የሚያመላክት መረጃ ሳደርሳችሁ ነበረ። አሁን ላይ በወጣ መረጃ መሰረት ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተብሎ the deal is done between Arsenal and Newcastle. The final agreement between Arsenal and Newcastle have reached. Bruno Guimaraes finally goes through the London to give a medical attachment. So በስተመጨረሻ ብሩኖ ጉማሬሽ ወደ አርሴናል ሜዲካሉን ቼክ ለማድረግ ይሄዳል። አርሴናልና ኒውካስትል መስማማታቸውን ተከትሎ ተጫዋቹ ወደ አርሴናል የሕክምና ምርመራውን ለማድረግ መስማማቱን የሚያመላክት መረጃ ከፋብሪዚዮ ሮማኖ ተሰምቷል። ቤን ጃኮብም ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አርሴናል ተጫዋቹን ማስፈረሙ አሁን ላይ ተረጋግጧል። የሕክምና ምርመራ እንደሚደረግም ይጠበቃል። በጣም ከብዙ ድርድር ከብዙ ጭቅጭቅ ከብዙ ከጠረጴዛ ንግግሮች በኋላ ወደ 75 ሚሊዮን ፓውንድ በሚጠጋ የገንዘብ ዋጋ አርሰናሎች ተጫዋቹን ማስፈረም ችሏል። ኒውካስትሎች እስከ 85 ሚሊዮን ፓውንድ ድረስ ፈልገው ነበረ። ብሩኖ ጉማሬሽ በ75 ሚሊዮን ፓውንድ አርሰናል ይቀላቀላል። በዚህ ግቢያ ላይ ለብሩኖ ጉማሬሽ ይህንን ያህል ክፍያ መክፈሉ አርሰናል በቢዝነስ ላይ በጣም ጥሩ የሆኑ ነገሮች ስራዎችን እንደሚሰሩ ለመረዳት እንችላለን። ቀድሞውንም የብሩኖ ክለብ እንግዲህ ተናግሬ ያለው 20% ሊሆን እንደሚያገኝም ዴቪድ ኦርንስተን ጠቅሷል። ጠቅላላ ስናደርገው እንዳጠቃላይ ብሩኖ ጉማሬሽ ዝውውርን ዛሬ እዚህ ላይ እንቋጨዋለን ማለት ነው። አርሰናል በግሉ የተጫዋቹን ዝውውር ሙሉ ለሙሉ መጨረሱን የሚያመላክት መረጃዎች እየወጡ ይገኛሉ። ሂር ዊ ጎም ተብሏል። ተጫዋቹ የአርሰናል ተጫዋች መሆኑም ሙሉ ለሙሉ ተረጋግጧል። የቪኒሲየስ ጁኒየርን ዝውውር ጉዳይ በተመለከተ በቀጣይ እንግዲህ ዛሬ በተለይ ንግግሮች ይደረጋሉ። መጨረሻ ላይ ወይ በክለቡ ይቆያል ወይም ደግሞ አርሰናል ይቀላቀላል የሚለውን በዚህ ሳምንት ውስጥ በደንብ የምናውቀው ጉዳይ ይሆናል ማለት ነው። ምክንያቱም አርሰናል ከተጫዋቹ ጉዳይ ጋር በተገናኘ የተጠየቁትን እስከ 160 ሚሊዮን ዩሮ ድረስ ለመክፈል ዝግጁ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ስለዚህ ዛሬ በሪያል ማድሪድ ቤት ከቪኒሲየስ ጁኒየር ኮንትራት እድሳት ጉዳይ ጋር በተገናኘ ንግግሮች እንደሚደረጉ ይጠበቃል። ንግግሮቹ የሚሳኩ ከሆነ ቪኒሲየስ ጁኒየር እዛው ሪያል ማድሪድ የሚቆይበት እድል አለ። አርሰናል እንደ አማራጭነት እነ ብራድሊ ባርኮላን ይመለከታሉ። በቀጣይ ስፖርታዊ መረጃዎች ላይ የምንመለከተው ጉዳይ ይሆናል። ነገር ግን አርሰናል የብሩኖ ጉማሬሽ ጉዳይ ቋጭቷል። በቀጣይ የቪኒሲየስ ጁኒየርም ጉዳይ በተለይ ደግሞ ዛሬ ስብሰባ ስለሚደረግ ከተጫዋቹ ኮንትራት ጉዳይ ጋር በተገናኘ ሮብ ዕለት አዲስ ነገር ልንሰማ የሚችልበት ነገር አለ። ከአልቫሬዝ ጉዳይ ጋር በተገናኘ በአርሰናሎች የመጨረሻ የተባለው ሙከራ እንደሚያደርጉም ዘግቤላቸዋለሁ። ያ ሙከራ ማይሳካ ከሆነ አርሰናል ይሄድበታል ወይስ አይሄድበትም የሚለውን ነገር እንመለከታለን። ተጫዋቹ 9 ቁጥር ሆኖ ሲጫወት ነው በሲቲም ቤትም ስንመለከተው የነበረው። አሁንም አትሌቲኮ ማድሪድ ላይ ሙሉ 9 ቁጥር ነው ማለት አንችልም። በሌፍት ዊንግ ፍሮንት ግን መጫወት ይችላል። ስለዚህ በጋብሪኤል ማርቲኔሊ ቦታ ላይ ተጫዋቹን አርሰናል ይጠቀምበታል። በቀጣይ የምንመለከተው ጉዳይ ነው። የብሩኖ ጉማሬሽ ጉዳይ ግን አልቋል፣ ተጠናቋል። ተጫዋቹ ሙሉ ሜዲካል ለማድረግ ወደ ለንደን እንደሚመጣም ይጠበቃል። ዴቪድ ኦርንስተን ፋብሪዚዮ ሮማኖ የተጫዋቹን ዝውውር አረጋግጧል። ከሱ ጋር በተገናኘ ያንን አድሬስ ላርጋችሁ ብዬ በድጋሚ መጣሁት። ከዛ በተጨማሪ ቪኒሲየስ ላይም አዲስ መረጃ የሚኖር ከሆነ በድጋሚ ቪዲዮ እየሰራው ማደርሳችሁ ይሆናል ማለት ነው። ለሁላችሁ በአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት ገደዳለሁ። ከዛ በተጨማሪ ግን ይህ ተጫዋች በአርሰናል ቤት ምን አይነት ግልጋሎት ስለሚሰጣል የሚለውን ጥቂት የተባሉ መረጃዎችን ላጋራችሁ። ብሩኖ ጉማሬሽ የሚታወቅበት በጣም ቦሊንግ ኬሪየር በማድረግ ወደፊት ለፊት ኳስ ፕሮግሬሲቭ የሆነ ኳሶችን በማቀበል ይታወቃልና ብሩኖ ጉማሬሽ በአርሰናል ቤት አሁን በጣም ትልቅ ኃላፊነትን ይወስዳል ብዬ ገምታለሁ። ምንም እንኳን እድሜው 29 ዓመቱ ላይ ቢደርስም በተደጋጋሚ ጊዜ ዴክላን ራይስ በዛ ቦታ ላይ መሰለፉ ጉዳት እንዳስተናገደ ለመመልከት እንችላለን። በትንሹም ጨዋታ በትልቁም ጨዋታ ማይክል አርቴታ ለዛ ቦታ ላይ አማራጭ እንዳለው ይታወቃል። አሁን ግን ብሩኖ ጉማሬሽ በጣም ቦሎቹን ኬሪየር ማድረግ የሚችል ቀጥተኛ የሆኑ ኳሶችን ለአጥቂዎች መስጠት የሚችልና የጎል እድል ፈጠራ ላይ በጣም ታዋቂ የሆነ ተጫዋች እንደሆነ በኒውካስትል ቤት በደንብ ለመመልከት እንችላለን ማለት ነው። ከጎኑ ደግሞ እንግዲህ ምርጥ ሴንትራል ዲፌንስ ሚድፊልደር እንደሚኖርለት ከሆነ ምርጥ ወደፊት ለፊት እየሄደ መጫወት ይችላል። ሁለት አማራጭ መጠቀም ትችላላችሁ። በ8 ቁጥር ላይ በ6 ቁጥር ላይ መጫወት ይችላል ማለት ነው። ስለዚህ ማይክል አርቴታ በምን አይነት መንገድ ሁለቱን ዴክላን ራይስ እና ብሩኖ ጉማሬሽን ያጫውታቸዋል የሚጠበቅ ጉዳይ ነው። ማርቲን ኦዲጋርድም የጎል እድል ፈጠራ ላይ አሁን በደንብ ይጨምራል ተብሎ ይጠበቃል። መሀል መስመሩ ላይ አሁን በጣም ትልቅ የሆነ ጥምረት ከአርሰናል በኩል የምንመለከተው ጉዳይ ጥምረት ይሆናል
ተብሎ ይጠበቃል። እንደ አጠቃላይ ግን የብሩኖ ጉማሬሽ አርሰናል ቤት መምጣት ለዲክላን ራይስ ከፍተኛ ረፍት ይሆንለታል ተብሎ ይጠበቃል። ዲክላን ራይስ እንደ አጠቃላይ በጣም ብዙ ደቂቃዎችን ከአርሰናል ክለብ የተጫወተው ተጫዋች እንደሆነ ይታወቃል። የብሩኖ ጉማሬሽ አርሰናል ቤት መድረስ ግን እጅጉኑ የአርሰናልን ክለብ ያሳርፋል ተብሎ ይጠበቃል። የዛሬ ስፖርታዊ መረጃዎች ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞች።